ሰላም ለዚህ ቤት እንዴት አመሻችሁ? ሰላም እንዴት ፋጡማ? ሰላም ነሽ? ሰላም ነው። እንዴት ነሽ? እንኳን ለእናቶች ቀን አደረሰሽ። እንኳን አብራ አደረሰ። እሺ አመሰግናለሁ። እሺ ፋጡማ እንኳን ለእናቶች ቀን አደረሰሽ። እንኳን አብራ አደረሰ። ዛሬ እንግዲህ የእናቶች ቀን ነው። እንኳን አደረሰሽ ልንልሽ መተናል። እሺ እና በመጀመሪያ እስቲ ስምሽንና ልጅሽን አስተዋውቂኝ። እኔ ስሜ ፋጡማ እባላለሁ። ልጄ ደግሞ መሐመድ ይባላል። እሺ ስንት አመቱ ነው መሐመድ? እንዴት ነው ጤናው? 11 አመቱ ነው። ጤናው እንዴት ነው? ጤናው ደህና ነው። ያው መጀመሪያ ከተጎዳው እንትን ባሻገር ደህና ነው። ያው ብዙ ተለፍቶበት ነው። ብዙ ታሟል፣ ብዙ እንቅልፍ ታጥቷል። ያው አሁን እንደዚህ እንደምታየው አይደለም። እኔ በደረቴ አድርጌ ነበር አስተኝቼ እንቅልፍ መስደው ለብዙ አመት እኔ እንቅልፍ አልተኛውም በመጀመሪያ ደረጃ። ግን አልሐምዱሊላህ አሁን ከበፊት ከመጀመሪያ ከነበረበት ስን ይተሻለ አሁን መተኛ ጀመረ። አይ እግዚአብሔር ይመስገን። አሜን አሜን። እሺ በጣም አሪፍ። ዛሬ የእናቶች ቀን ነው እና የእናቶች ቀንን በተመለከተ እናትነትን እንዴት ነው የምትገልጪው? እናትነት ከባድ ነው። በቃላት በተለይ ኢትዮጵያ ውስጥ እናትነት በቃላት ሊገለጽ አይደለም። እንዴ እንደ አጥያትነትም አይዋሉ አንዳንዴ ነው ወይ በራሴ መልስ የሌለው ጥያቄ ሆነብኛል። ምክንያቱም እኔ ብዙ መከራ ነው ያየሁት። ልጅ ቤት ጥበቃ ሄጃለሁ። በእጄ አንጠልጥዬ እሱን አዝዬ እቃ አመላልሻለሁ። ቤት ኪራይ ቤት ኪራይ ከፍያለሁ። ማለት ትኩረት የለውም በእነዚህ አይነት ልጆች ሀገራችን ላይ በቃ የሚሰራው ስራ የለም። እናት ናት፣ አባትም ጥሎብሽ ይሄዳል። እናት ናት ሁሉ መከራ የምትወጣው በአብዛኛው። ይሄ ደግሞ የእናት ምንድነው ብለሽ ራስሽ ስትጠይቂው እናትነት በጣም መስፈርት የለውም። ይሄ ነው ብለሽ መስመር የምትሰጪው ነገር አይደለም። ምክንያቱም ቢያንስ እነዚህ ልጆች ቤት ውስጥ ሆነሽ ሰው ያስፈልግሻል። ትክክለኛ እንዳስተዳደር ስትይ እንኳን ወጥተሽ አዝለሽ ለሚበላው አስበሽ ለቤት ኪራይ አስበሽ የትኛው ነው የምትችይው? አባት ትቶብሽ ይሄዳል። አንቺ የምትጠይቂው አካል የለም። አባት እንዲያርጉ ይሆናል ብለሽ ተጠያቂነት እንዲኖረው የምትጠይቂው አካል የለም። በቃ መከራ አንድ ሚኒት አንቺ ይሄ ማለት ለምን ሁሌም በጭንቅላት ይመላለሳል። እናት ከምን በላይ ልጅዋ ምንም እንዲሆንባት አትፈልግም። እኔ ከምን በላይ ልጄ ነው ለአሁን ድረስ ለኔ ያራስ ልጅ ነው። ስሜው አልጠግብም፣ አይቼው አልጠግብም። እውነት ነው ብለሽ በጣም ነው ወጥቼ ስገባ ይናፍቀኛል። እና ይሄ እናትነት ነው። ሆኖም ግን ተጽዕኖ ይደራረብብሻል፣ በማህበረሰቡ ተጽዕኖ ይደራረብብሻል። ብዙ ነገር ነው የምታሳልፊው። አንድ ነገር አይደለም። የሱ መታመን ብቻ አይደለም፣ ነገሮች ሁሉ ይደራረቡብሻል። እና ያማል እንደዚህ ጋር እንደ ሶስት ታስቢ በጣም ትልቅ ሸክም ተሸክመሽ ነው። እና እናትነት ለኔ ይሄ ነው ብዬ መስመር ማስቀምጥለት ቦታ የለም። አላገኘሁትም ፈልጌ በራሴ ተጠያቂ ላይ ነው ያለሁት። ምክንያቱም እዚህ ጋር መስፈር ስታገኝለት ነው አንድ ነገር ይሄ ነው ብለሽ ልታሰምሪበት የምትችል። እኔ ብዙ የተማርኩ ሴት ቢሆን ብዙ ጽፍ ነበር፣ ግን ብዙ የጎደለኝ ነገር አለ። እዛ ደረጃ ላይ መጽፍ ማልችልበት ነገር ስላለ እንጂ ያማል፣ በጣም ያማል። ምክንያቱም እናትነት እኛ ሀገር ውስጥ በጣም ከባድ ነው። እኔ ተሰድጄ ማይቻለው እና በአብዛኛው አባቶች ኃላፊነትና የሚወጡ አባቶች ጥቂት ናቸው። አብዛኛዎቹ ግዴለሾች ናቸው። ምክንያቱም አይተሻል ከ6 አባቶች 4 አባቶች ናቸው። እዛ ጋር ዋልጊው ነው ጤል ቀርበን እንኳን ያገኘናቸው። በዚህ ቁጥር ምን ያህል አባቶች ናቸው ኢትዮጵያ ውስጥ ያሉ? እነሱ ብትወስጂው አባቶች ጥቂት ናቸው። አብዛኛው ብዙ ኃላፊነትና የሚወጡት እናቶች ናቸው። ግን ኃላፊነትና መውጣት ማችበት ደረጃ ላይ ነው። ይሄ ትጋቱኛልሽ አዝለሽ ጤናማ ልጅ አዝለሽ የሆነ ለ3 አመት ለ4 አመት ትወጪዋለሽ። እሱ ይሄዳል፣ ትምህርት ቤት ታስገቢያለሽ፣ አንቺም ተስፋ ይኖርሻል። ግን እንደዚህ አይነት ልጆች ይዘሽ የቱ ጋር ነው ምን ሆነሽ ነው መኖር ያለብሽ? መንግስት አያውቀውም፣ ማህበረሰቡ እንደሆነ ነገር አይቶ ነው የሚያልፈው። ከስንት አንዱ ነው እንጂ እውነቴ ነው ብለሽ ከባድ ነው። በጣም እውነት ነው። አውቃለሁ ከባድ ነው። ፈጣሪም ላያስችልም። እናንተ ጠንካራ እናቶች፣ ጀግና እናቶች ስለሆናችሁ ነው። ጽናታችሁን አይቶ ነውና አንድ ቀን ደግሞ ታሪክ ይለወጣል።
ስራ እንደምትሰሪ ሰምቻለሁ እንደምትሰሪ አውቃለሁ እና እንዴት ነው ስራ ምንድነው የምትሰራው ስራው እሱን አዝዬ ነው የጀመርኩት እኔ ተጠግቼ ኖርኩ ካልኩሽ ቤት ጥበቃው ኖርኩ መጨረሻ ላይ ኪራይ ጀመርኩ ምክንያቱም ይጫመጫል ማብራዊ ከሰዎች ሲኖር ደስተኛ አይደለም ለአንዴና ለመጨረሻ ለምክንያት ተከራየው ስከራይ የልጄ ባህሪ ይችላል ለካት ያም ነገር ተጨማሪ ያረግበታል ከዛ ያልኩ ብቻውን እኔና እሱ ሆነን ትሪት አረጋው ለውጥ ያመጣ የሚያለቅሰው ነገር እየቀነሰ አው ሲመጣ በቃ ቤት ለራሴ እንደም በዚዋታች አካባቢ ነው በ600 ምናምን ብር ትንሽ ቤት መስኮት የሌላት ሆና ላሞች ደረገቦች አሉ ሐኪም ራሱ ቀይኝ ምናምን ሲለኝ እኔ አልቀይም በዚህ አሁን እሱ እንዴት አርጌ ነው ተሰፋ ያለ ድረስ ምልክሻለ ሰፋ ያለ ቪዲዮ ነው ይሄ ነገር እኔ አልቀይም በዛው ቀጠልኩ ወይ እና በመጨረሻ ቤት ኪራይ ስጀምር መስራት አለብኝ ምክንያቱም ቤት ኪራይ ስትከፊ በራስሽ መተማመን መቻል አለብሽ ከዛ ልምዱ አለኝ ከልጅነቴ መማር መሆን ባለብኝ ሰዓት በብዛት ችርቻራ ውስጥ በልጅነቴ ከክፍለ ሀገር መጥቼ ልጅ አሳደግኩና ወደዛ ወደ ንግድ ዓለም ነው ችርቻራ ውስጥ ነው የገባሁትና በቃ ባዩ ዝም ብሎ ከዛ የሚቀለኝ ነገር እንደ ካልሲ እንደ ፓንት ምናምን አድርጌ እዛ ኮካበር ላይ በጣም አሪፍ ነው ወደፊት ደግሞ የተሻለ ነገር አዎ ቢያንስ አሁን ይልሽቱ ከቤት ነው ማውጣው አሁን ልጅ ቤት ውስጥ አስተናግዳለሁ እሱን በላለሱ አጣል አሁን ተሸክመሽ ግን አቃው ዛታ ደርሻለሽ ዳገት ነው እዚህ ጋር ስመጪ ዳገት ነው እዛ ጋር ስመጪ እኔ ወላሂ ወገቢ በጣም ይጎዳኝ ነገር ቢኖር እሱ ነው ግን ይሄን ሁሉ ማህበረሰብ እኔ መስጊድ ጠይቄያለሁ የሚተባበርሽ አካላውን በጥቂቱ ነው ሀብሰው ራሱ ገባ በፊት አይደለም ግራ ያቀባሻል በቃ እኔ አንደኛም በእነዚህ ልጆች ቢሰራ ለምን ልጆቹ አይጠቅሙም ጠቃሚ የሚያውቀው ፈጣሪ ብቻ ነው እውነቴ ነው ብለሽ አሁን ባለፈ ማን ነው ይሄ ህፃናቶች የሚጠይቅ ልጅ ማን ነበር ስሙ እሸቱ ጋር እዛ ምን አለ ህፃኑ አንዷ ሲጠይቃት እኔ አይሮፕላን አብራሪ መሆን ነው የምፈልገው አለች ጮኸሱ እኔ ነኝ አይሮፕላን ማበረው የምርሽን ነው በእውነት እኔ ነኝ አይሮፕላን ማበረው የኔን ቀማችኝ ብሎ ጮኸ አይ ከዛ ህዝብ ሁሉ አጨበጨበና አንተም እኮ ሁለታችሁ መሆን ትችላላችሁ መሆን የሚችሉ ልጆች እኮ አሉ በእንደዚህ ልጆች ቢሰራባቸው ግን ህዝቡ ተስፋ አስቆርጦ በተለያየ መንገድ እንደመጣ አድርጎ ልጆቹም እናቶቹም ተወጥተው ይቀራሉ ያ ከሚሆን በእነዚህ ልጆች ቢሰራ የሚወጣቸው አሉ አሁን እኔ አንዴ ዩሮፕ ውስጥ ምንም አይንቀሳቀስ ሰውዬ ሳይኮሎጂካሊ በቃ የሆነ ትልቅ ስራ የሚሰራ ሰው መሆኑን አይቻለሁ ምንም እኮ ልጅውን ከሰቀማ ይላል ያ ሲያወራ ምን አይልም ግን በጣም ተመራማሪ ሆኖ ተገኝቶ እኔ ሚዲያ ላይ አይቻለሁ በእኛ ጋር ልጆች ግን መሰናከል ስለገጠማቸው እቺ ነገር ስለጎደለቻቸው ተስፋ የላቸውም በቃ አይጠቅሙም አይነት ስሜት ነው የሚታዩት ቢጠቅሙ አገር ዜጋ ናቸው ባይጠቅሙ ለእናት ሸክም መሆን የለባቸውም ሁሉም ኃላፊነቱን ወስዶ ለነዚህ ልጆች መስፈርት መሰራት አለበት ትምህርት ቤት ማቆያ መኖር አለበት እናት ወጣ መስራት አለባት ምክንያቱም ስንት አመት እሺ በኔ ባይሰራ ሌላም እየመጣ ነው እውነት ነው ሾን የኔ ባለቤት ይሶባት ሄደ ይታው ቢባል ሌሎችም ትተው ይሄዱ ነው እሺ ይሄ ነገር ሳይጠየቅ እስከ መቼ ነው የሚቆየው ስንት 80 ስንት ሚሊዮን ነው 80 ከባድ ነው ስንት ሚሊዮን ህዝብ ነው ያለው ወላሂ ነው ልጅ 80 ሚሊዮን ህዝብ ነው አይደል ከዛም በላይ ሳንሆን አንቀርም ነው ይሄ ህዝብ ሁሉ ባለበት ለምንድን ነው ትሪት የማይደረገው ይሄ ነገር ትክክለኛ ነገር ቢኖር ቢሰራበት እናቶች ተማልቀስ ቢደኑ እናቶች ላይ ተሰራ የሚባል ታሪክ እኔ አልቀበለውም አልተሰራም ምክንያቱም የሚሰራበት መንገድ ከተሰራበት ተደራራቢ ጉዳተኛ ያዙ እናቶች ላይ ነው ቀድሞ መሰራት ያለበት ምክንያቱም በአሁን መስፈርት መንገድ የሌላቸው ወጥቶ መስራት ማይችሉ በእጃቸው መብላት በካካ ማድረግ ማይችሉ ህፃናቶች ይዘሽ በሌላ ያልተሰራ ማለት ነው ተሰራ ብዬ ማምነው በጣም ይከብዳል ተሰራ ሲባል ራሱ ስለዚህ ይሄ ነገር ይሰራበት እኛም ከመድባት እንዳን
አገራችን ሰላም አለ ያርግልን። ከምንም በላይ የአገር ሰላም ወሳኝነት አለው። እኔ በአሁኑ ሰዓት ተስፋ እየቆረጥኩ ነው። እውነቴን ነው የምልሽ። በፊት ተስፋ ነበረኝ። ለምን መሰለሽ? አገር ሲኖርሽ ተስፋ አለሽ። ገባሽ? አገር ሲኖር የሆነ ነገር ላይ እንደርሳለን ብለሽ ተስፋ ታደርጊያለሽ። በቃ የሆነበት ሄጄ እኔ እውነቴን ነው ከህዝቡ በተለያየ ቦታ ሄጄ የሚሰጠኝ እንትን ስለምናደድ ቀጥታ ጠቅላይ ሚኒስትሩ ማግኘት አለብኝ ነበር። እኔ ብዙ የተማርኩ ሴት አልሆንም። ወኔ አለኝ። በቃ በራሴ በተፈጥሮ ሀቅ ነገር እፈልጋለሁ። እስኪ እሱን ሌሎቹ እንዲህ የሸፈኑ ነው የሚያልፉብኝ ብዬ ነው የማምነው። በቃ የምናደደው እሱ ጋር ደርሼ በቃ መብቴ ከእሱ ጋር ማግኘት አለብኝ። ማግኘት እንዴት አድርጌ እሱን ማግኘት አለብኝ ብዬ ሁላ አስብ ነበረ። አሁን ግን በቃ በጣም ብዙ ነገሮች ውስጥ ሲያደሙሻል። እንደዚህ ጋር ጥቆስ ያለሽ የማይገቡ ነገሮች ሰማያለሽ፣ የማይገቡ ነገሮች ያለሽ ከጊዜ ጊዜ የማይቀየሩ ነገሮች ስታይ ተስፋ ትቆርጫለሽ። ያን እንግዲህ እሱ ከሰማይ ከምድር የዘረጋ አምላክ መልከታት ሀገሬን። እውነት እኔ ተሰድጄ ስላየሁ ሀገሬ በጣም የምወዳት አረንጓዴ ሰብሏ ናፍቆኝ ነው ስመጣ። በጣም ነው ሀገር ከምንም በላይ ነው። ተሰደሽ ብትጨቆኝ አገር አለኝ ያለሽ ተስፋ ታደርጊያለሽ። የሀገር እንትን ከባድ ነው። ሌላ ነገር ስለመግባት ፈልጌ ሳይሆን ትክክለኛ ነገሮችን ስለምወድ ነውና ሀገራችን ሰላም ያርጋት። ከቀድሚያ ከሁሉ በፊት የሀገር ሰላም ምኞቴ ነው። አሜን። በጣም ነው የማመሰግነው ፍቃደኛ ሆነሽ እንድንጎበኝሽ እንድናይሽ በዚህ ቀን በዚህ በእናቶች ቀን እንድናይሽ ስለፈቀድሽልን በጣም እናመሰግናለን። እኔም አመሰግናለሁ። እሺ ተመልካቾቻችን እንግዲህ ፕሮግራማችንን እንደዚህ በአማረ መልኩ በፋጡማ ቤት ወይም በመሐመድ እናት ቤት ጨርሰናል፣ አጠናቀናል። በዚህ ፕሮግራም ብዙ ነገር እንደተማራችሁ ተስፋ እናደርጋለን። የኢንፊኒቲ የበጎ አድራጎት ማህበርን መጎብኘት፣ ማግኘት፣ መደወል የምትፈልጉ አድራሻቸውን ከታች በስክሪኑ ላይ ስልክ ቁጥራቸውን አስቀምጠንላችኋል። እየደወላችሁ ማግኘት ትችላላችሁ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ መቅደላዊት ዘውዱ ሲሆን ከቀሪ የቲቪ ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘው።